አስነስቼ ልቤን አስጥቼ እንደማፈቅራት ልነግራት። አንተ ካሜራ ሰራለን ቲክቶከር አይደለ? ጉራጌ ለሚቀድት ህዝብ ይሄ ይግባ። አራተ ሰራስራት Hello everyone እንደምን ናችሁ? ሰላም ናችሁ ወይ? እመጣለሁ እያልኩ ያስፈራራው ብዙ ጊዜ እንዳልመጣው ተገንዝቤያለሁ። ከዚህ በኋላ ግን አሪፍ በሆኑ vlogoች እንደምንገናኝ ተስፋ አደርጋለሁ። ዛሬ አንድ ብለን አሃዱ ብለን እንጀምራለን። ገርማቸዋል። እኛ ግቢ ዶሮዎች አሉ። አንተ ካሜራ ሰራለን ቲክቶከር አይደለ? ጉራጌ ለሚቀድት ህዝብ ይሄ ይግባ። አራተ ስራት ያዝ አተስቲ ተው ይዝናኑበት። ምንድነው እዚህ ይዝናኑበት? ማንም ጉራጌ ላይ ቀለደ ይደም አንተ ስማት ስራት ያዝ አንተ ይሱይ በጣም ይቀለደ ስማት አንተ ልታስገድለኝ ነው። አጋሽ ስራት በእሳት ምን ተወጪው በእሳት ያ አባዬ ያለ ብዬ ነው በእሳት መጣው። ትናንት አንድ ሰዓት ተኩል ምናምን ነው ገባው ኮታ እንት ነው አባዬ ይሄኛው ታክሲ ነው ያደረጋቸው። ዋይ ቢሮ ደርሰናል። ቢሮዎቻችን ይሄን ይመስላል። ቢሮአችን እዚህ ጋር ነበሩ ሰዎች ግን በጊዜ አይገቡ። ለዛ ምንም ማድረግ አልችልም። በተለይ እዚህ ጋር ያለው ልጅ በጊዜ አይገባም እና እዛች ጋር ያለችው ልጅ በጊዜ አትገባም። እዛ ጋርም ያለችው ልጅ በጊዜ አትገባም። በጊዜ ይገቡ ሰዎች። የዚህን ኮምፒውተር ዋጋ በነግራችሁ ብዙዎቻችሁ እንደማታምኑ እርግጠኛ ነኝ። በጣም ውድ ኮምፒውተር ነው። ይታያችሁ ከሆነ በጣም ምርጥ ኮምፒውተር ነው። በጣም ውድ ነው። የዛሬ ውሏችን ምንም እንደሚሆን ልንገራችሁ። የዛሬ ውሏችን የሚሆነው መጀመሪያ ትናንትና የቀረጽናቸው 2 ቪዲዮዎች አሉ። እነሱን አጀስት አደርጋለሁ። ከዛ በኋላ ወደ ሊከር ስቶር እንሄዳለን። ሊከር ስቶር እንሄድና ቪዲዮ እንቀርጻለን። ዌብሳይት ላይ የሚደረግ ቪዲዮ ነው። እዛ ቆንጆ አድርገን ለመስራት እንሞክራለን። እሱን ከቀረጽን በኋላ እንመለሳለን ወደ ቢሮ። ከቻልን አንድ ቪዲዮ እንቀርጻለን። እሱን ከቀረጽን በኋላ ወደ ኤዲቲንግ ነው የምንገባው። ኤዲቲንግ ምሳ በልተን ማለት ነው። ኤዲት ካደረግን በኋላ ድጋሜ ወደ 12 ሰዓት ላይ የተጠራ ነው ኢቨንት አለ። ወደዛ እንሄዳለን። ወደ ቀረጻችን ልንገባ ነው። እዚህ ጋር እንደምታዩት እዚህ ውስጥ ያለው ማአት ነገር ነው። ጊምፕል አለ፣ ካሜራው አለ፣ ሌንስ አለ። ለዛ እሱን ምንድነው የተጨቃጨቀች ነው ያያችኋት ነው። ለማንኛውም ወደ የት እኔ ልወጣ ነው እኮ እናቱ ልወጣ ነው። አትጨቃጭቂ። ቻው 5 ገና እየወረደ ሄሎ ሰላም ነው አለ ታች ነው እንደ ያለው ለማጣ ነበር እንድንሄድ። እሺ ግራውንድ ላይ ልውረድ። እሺ ሀሎ መኪና ውስጥ ደርሰናል። እየሄድን ነው። እንዴት ታዲያ
አማችሁ ትንሽ መድን ቀረጻ ነገራችሁ ቀረጻ መድን ቀደም እኮ እንደዛ አደርጋለሁ ብዬ ከቀረጻ በኋላ እንዴ ፀሐዩ እኮ ነው፣ ሌላው ነገር እኮ አይደለም። ፀሐዩ በጣም በቃ በጣም ነው የሚያስጠላው። አሁን ደግሞ ወደ ፊጋ አለ አንድ እዛ ጋር አንድ ሊከር ስቶር አለ እንደዚህ ትልቅ ነው። ስንቱን አሳለፍን ስንታየን ከስንት የፀሐይ መንገላታት በኋላ ቀረጻችንን ጨርሰን እየተመለስን ነው። በመጨረሻ ቢሮ ገብቻለሁ ማለት ነው። ግን ሳስተካክል ካላላስ ይሄን ልጅ እንዴት አያችሁት? አናኒያ አንተ ራስ ታዋቂ ልትሆን ነው። በቃ ታዋቂ ዝነኛ ሀብታም ስነ ዝነኛ ልትሆን ነው። አንተ ስለማትለቅ እኔ እየቀረስኩ ልልቀቅ እንጂ። ማንኛውም የዛሬ ውሎ ይሄን ይመስል ነበረ። ግን አንድ የቀረ ነገር አለ፣ ወደዛ እንሄዳለን። አሉ እስሬ አባ አለና ዮሐንስ ቤቱ ጋር ነው መግባት። አንቺ ፊት አድርገሻል ከቦታው ጋር ቤት ይወሰድልሽ። ሳፋሽ ትንሽ ለዙፋን የምትሆን ሰው አይደለም። እንዴት ነሽ? አለን አብርሽ አለ አንዱ ነው። ሰላም ታዋቂ ሰዎችን እዚህ ጋር ልናስተዋውቃችሁ ነው የመጣ ነው። ማነው አርገሽ ምናምን? አዎ ማን አምሮብሻል። ነት ዳንሻ ብራዘር ነኝ። ሰላም ቢያት በደንብ ሰላም ቢያት በስራት ይባላል። ያረፈዳችሁበትን ነገር ወይም የሆነ ነገር የሆናችሁበትን ሰው መብራት ለመብራት 4 ሰዓት ላይ ተራታ ለ4 ሰዓት ነው። 1 ሰዓት ሲል ሁሉ ዝርጅት ተሮላች ቃል ሳለና ሲሸመድ ያበደ ፕሮግራም ነበረ የተሳተፍነው። በጣም ጽድት ያለ ነው። እንደዚህ አይነት ፕሮግራም ብደጋግሙ ደስ ይለናል። ልጅ ቴሮስ በጣም ደስ ይለናል። ብስራት ምንድን ነው አንተ ወደ ቤት ልሂድ ምናምን ተው። ብስራት ገብረ ኪዳን 3 ይችላል። አሁን ከዚህ በኋላ የምንገናኘው ቤት ነው። ምክንያቱም ያለነው 22 ነው። 22 ጋር ደግሞ ምን እንደሚገጥመን አናውቅም። ውስጥ ለውስጥ ነው የምንሄደው አይደል እንዴ? እዛ ካሜሮችን እንከታለን። ህዝበታት በመጨረሻ መገናኛ ደርሰናል። ብስሬ ፕሮግራሙ ሊታይሽ ተደሰት። በእያንዳንዱ ነገር መደሰት አለብህ። አትከፋ ብስራት።
ለማንኛውም በጣም ቆንጆ ፕሮግራም ነበረ እና አብርሃም ያዘጋጁት የፕሮግራሙ ስም ስለማላቅ ነው እንጂ ባቀው እናገር ነበር። መገናኛ በቃ ኒውዮርክ አይደል?